እኔ ሰው ነኝ እኔ ስጋ ለባሽ ነኝ እግዚአብሔር ብቻ ነው ፍጹም ስለዚህ እኔ ስተት ሰራለሁ ወንድሜ ስተት ይሰራል ገባህ አይደለ ሁላችንም ተመሳሳይ ቦታ ሁላችንም እግዚአብሔር ያስፈልገናል በጣም Hey guys እንዴት ናችሁ ልሳን ፖድካስት አቤኔዘር እና መቅደም ነን ያለነው ዛሬ ደግሞ በቪዲዮ ፖድካስት ተገናኝተናል ከናንተ ጋር አዲስ ነው ዋው በመልክ ለማታውቁን ይሄው ይሄንን እንመስላለን ያ በጣም ሃምብሊንግ የሆነ ሞመንት ነው ለኛ በቪዲዮ መምጣት With that said ዛሬ የምናወራው ስለምንድን ነው humility actually በሚገርም ሁኔታ ደስ ይላል ስለ ትህትና ነው የምናወራው እኚህ ቪዲዮዎች አሁን ትሁት እንዳደረጉን ስለ ትህትና ልናወራ ወደናል ትህትና ምንድነው መጀመሪያ እስቲ or at least ምንድነው ትህትና ሲባል ሰው የሚያስበውና እኛም የሚመጣልን የነበረው እኔ እውነት ለመናገር ማለት ነው መቅለስለስ ነው ከዚህ በፊትም ለሰው የሆነ ሰው ጠይቆኝ ወይ የሆነ ኮሚኒቲ ግሩፕ ላይ ነው የሆነ እንሰባሰብና እናወራለን አንዳንዴ በቸርችና ምንድነው ትህትና የሚለውን ኮንሰፕት እያወራ ነው ነበርና ምንድነው ሲባል እኔ መጀመሪያ የመጣልኝ መቅለስለስ ነው በቃ ሽምስግና ሺቻው ጎንበስ ቀና ማለት እንዲህ በቃ ይሄ ሰውዬ ዋው ትሁት ነው እንዴት ትህትናው የትየለሌ ነው ነው የትየለሌ ነው ለምን ይመስላል ግን ከሱ ጋር ሰው አሶሺየት የሚያደርገው ምክንያቱም አንተ ብቻ አይደለም እንደዛ የምታስበው መቅለስለስ ወይም ደግሞ በጣም ምንድነው ዝቅ ማለት ወይ ሰዎችን በሙሉ አለ አይደል ጎንበስ ቀና ማለትን ሰዎች ሪሌት ያደርጉታል ከትህትና ጋርና ከየት የመጣ ይመስላል ስታስበው ራስን ዝቅ ያደረክ ነው ይመስልህ ስለዚህ የሆነ ገብቷል you're at the mercy of people's hands in a way ገብቷል እንደዚህ በማለት ይመስላል አፒራንሱ አለው በቃ ኦኬ ከሰው በታች ነኝ እኔ ለእናንተ ታዛዥ ነኝ እኔ እናንተን እሰማለሁ የሚል አይነት አፒራንስ አለውና አይ ቲንክ ለዚህ ግን ብዙ አላሰብኩበትም to be honest አይ ቲንክ እኔም በጣም በተለይ አገልግሎት ምናምን መድረክ ላይ ያው በተረዳሁት መጠን ትህትና ለማሳየት ሞክራለሁና ያ ነው ወይ ግን ትህትና even lack of confidence humility ይመስላል በጣም ኮንፊደንት ያልሆነ ሰው ይሄ ሰው humble ነው በጣም ገብቷል የሆነ even like out of his የማይፈልገውን ነገር የሚያደርግ ሰው ምናምን በጣም አሁን ለምሳሌ ጎበዝ የሆንክበትን ነገር ትህትና ማለት አረኔ አይደለሁኝም like flat out ማለት ነው like ኤቢ ትዘምራለህ አረኔ አልዘምርም በፍጹም እኔ ጊታር ሌላ ሰው ነው ያያችሁት like እንደዛ ነው የለመድነውና በእንደዚህ አይነት ካልቸር ውስጥ almost ያደግን ማለት ይቻላልና ያ ነው ወይ ግን ትህትና I like የቲም ኬለር ዴፊኒሽን ኦፍ ትህትና ምንድነው የሚለው ማለት ነው ትህትና ስለ ራስ ያለ ዝቅተኛ አስተሳሰብ ሳይሆን ስለ ራስ አለማሰብ ነው ብዙ አለማሰብ like እንግሊዘኛው በጣም it's not thinking less of oneself but thinking less of yourself thinking less about yourself ስለ ራስ ረጅም ጊዜና ረጅም በቃ like ሰው ምን ይለኛል የሚለው እሳቤ ውስጥ መግባትና ማውጠንጠን ዓለም በእኛ ዙሪያ እንደምትዞር ማሰብ ትህትናዬን ማሳየት አለብኝ ብሎ ማውጠንጠን እሱም የትዕቢትና በጣም ይሄ self absorbed የመሆን አንደኛው መንገድ ነው ምንድነው I think እኛ የምናስበው ስለ ራሳችን የምናስበው በምን ጠገናው ነው ኦልሞስት በጣም በጥሩ መልኩ ስለ ራስህ የምታስብ ከሆነ ፕራይድ ነው ከዛ ደግሞ እኔ ትል ነኝ ምናምን ብቻ ከሆነ ደግሞ ለካስክ ጥሩ ሰው ነህ ጥሩ ሰው ነህ ግን ችግሩ ምንድነው ሁለቱም ላይ ስለ ራስህ ነው እያሰብክ ያለው ሁለቱም ሳይድ ላይ አንተ እኔ እያልክ ነው እኔ እንደዚህ እኔ እንደዛ እኔ እንደዚህ እኔ እንደዛ I think የቲም ኬለር ዴፊኒሽን ደስ የሚለው እኮ እሱ ነው like አይንህን ከራስህ ላይ አንሳ ነው ሲጀመርም በቃ humility ማለት ስላንተ ዓላማ ትንሽ አስብ ስለ ራስህ በጣም ብዙ እና እኔ ራሴን ያገኘሁት እንደዛ ነበር በቃ like ሰዎች ስለኔ ምን ያስባሉ ስለምዘምር አንድ ሁለትም ሰው ሶስትም ሰው ስለሚያውቀኝ በእነሱ ፊት በቃ ትሁት ሆኜ መገኘት አለብኝ ብዬ ስለማስብ ጎንበስ ቀና በቃ የሆነ ያልሆንኩትን እየሆንኩ ራሴን ያገኘሁትና ጓደኞችም እግዚአብሔር ሰጠኝ እኔ የሚገስጹኝ በሰላም ነው እንደሚ ከኛ መካከል ነበር ካለ መድረክ ላይ ስትወጣ like ለምንድን ነው እንደዛ ሌላ ሰው የምትሆነው ምናምን ማለት ጀመሩና okay of course አለው like ማለት ስርዓት አለ like የመድረክ ፐርሰናሊቲ እና ከጓደኞች ጋር እንደምትቀልደው ሆነ አትሆንም ግን እሱ እንዳለ ሆኖ ደግሞ ማለት ነው ትህትና የሚመስለንና ትህትና እውነተኛ የሆነው እሱ አይደለም ማለት ነው ስለዚህ ትህትና ስለ ራስ ያለ ጤነኛ አስተሳሰብ ነው
በቃ like ጤነኛ አስተሳሰብ ያ ጤነኛ አስተሳሰብ እንዴት ነው ስለ ራሳችን ያለን አስተሳሰብ ጤነኛ ሊሆን የሚችለው maybe we can ስለሱ I think የሆነ helpful definition አለ humility የሚል መጽሐፍ ትህትና የሚል መጽሐፍ ላይ እሱ መጽሐፍ ካነበባችሁ በቃ በጣም ትሁት ሆናላችሁ እንደኛ ትሁት የሲጄ መሄኒ humility የሚል መጽሐፍ አለና በጣም ቆንጆ መጽሐፍ ነው ብቻ ግን አንደኛው የሚረዳህ መንገድ ምንድነው እግዚአብሔርን ቢብሊካሊ ማለት ነው ስለ ሰው ወይም ስለ ማን ያለህን አስተሳሰብ ቢብሊካሊ መረዳትና እግዚአብሔርንም ቢብሊካሊ ማየት ነው እግዚአብሔር ማን ነው የሚለውን ጥያቄ ትጠይቃለህ እግዚአብሔር ቅዱስ ነው እግዚአብሔር ኃይለኛ ነው እግዚአብሔር ኃያል ነው ኃጢአት አይሰራም ኢቪል የለበትም በቃ ቅዱስ ነው ሰው ደግሞ ጀነሲስ ዘፍጥረት 6:5 ላይ የሚለው ኢቪል ቶቶች ብቻ ነው ያሉት ኮንቲኒዩሊ በቃ ልቡ ዲሲትፉል ነው ጀርማያ 17 ላይ እንደሚለው ኤርሚያስ 17 ላይ እንደሚለው እና በቃ ቢብሊካል የሆነ ዴፊኒሽን ኦፍ የሁለታችንን እኛንንም እግዚአብሔርንም ስናይ የሚመጣ ፍሩት ነው ብሎ ነው የሚገልጸው እዛ ጋርና እግዚአብሔርን በቅድስናው ስታየው አንተ እንትንህን ስታይ ጉድለትን አለመቻልህን ስታይ የሚመጣ ክፍተት የሚያመጣው ራሱ ትሁት ያደርጋል ሂዩሚሊቲ ያደርጋል ለካኔ በእውነት የሚለው ነው ግን ደግሞ ከዛኛው ቅድም ካወራነው አይነት ሂዩሚሊቲ ይለያል ምክንያቱም እንደዛ አስበን ከዛ እኔ ራሴን ልቀየር እያለን ከሆነ ገብቷላ እግዚአብሔር እንትን ነው እንደ እግዚአብሔር ልሁን እኔ ራሴን ላድርግ እግዚአብሔርን እያለን ከሆነ ደግሞ እሱም ትህትና አይደለም ከትህትና እየወጣን ነው ትህትና ያለው ያንን በማስተዋል ይሄ እግዚአብሔር ቅዱስ ነው እኔ ቅዱስ አይደለም እኔ ኃጢአተኛ ነኝ እኔ በውስጤ ክፋት አለ የሚለውን አይተን አለመቻላችን እኛ ራሳችንንም መቀየር አለመቻላችንንም ማስተዋል ነው እዛ ጋር ማለት ነው ስለዚህ ወደ ምን ይቀይረናል ፊታችንን ወደ እግዚአብሔር መዞር ማለትም እሱ ላይ ዲፔንድ እንድናደርግ እሱን ወደ መጠየቅ እግዚአብሔር ሆይ ቅዱስ አድርገን ብሎ ወደ መጠየቅ እግዚአብሔር ሆይ ኃጢአትን ግደልልኝ ብሎ ወደ መጠየቅ ትህትናው እሱ ነው ስለ ራሳችን ማሰብ ቀንሰን ኢቭን ኃጢአተኛ እንደሆነን ካስተዋልን በኋላ ራሳችንን ለማጽዳት ሳይሆን እግዚአብሔር ጋር ወደ እግዚአብሔር የመዞር ልምድ ሲሆንልን ነው የሚመስለኝ አንተ ምን ታስባለህ I think አንደኛው ትሁት ለመሆን የሚቸግረን ነገር ምንድነው በሁለት ጽንፍ ነው አንደኛው ኮምፔር እናደርጋለን ራሳችንን ሰው ራሴን ከሰዎች ጋር አስተያየቼ ከሱ ይሻላለሁ ማለት እሱ በጣም obviously ግልጽ በሆነ ገሃድ በሆነ everyone በሚስማማበት መልኩ ትዕቢትና በቃ like እንትን ነው pride ነው ሁለተኛው ግን ማለት ነው እኔ ከሱ አልሻለም በቃ ምክንያቱም ስቲል ያየሁት ያሉት ነገሮችን እኔን ከሰዎች ጋር በማስተያየት ነው እያወዳደርኩኝ ነውና ያ ማወዳደር ከምን የመጣ ነው እኔ ምን ያንሰኛል እኔ ኮንዲ ስለሆንኩኝ ነው ከዛ self pity ይሄም የፕራይድ አንደኛው መልክ ነው አንደኛው ሌላ ጥግ ስለሚይዛና አስተውለውም እንጂ ፕራይድ ነው በጣም እና ትምክህት ነው እውነተኛ የሰዎች ምክንያቱም ቅድም ጠይቀን ወደዚህ ከእግዚአብሔር ጋር ራሳችንን ማስተያየት የሚለውን ያመጣ ነው እውነተኛ ትህትና ራሳችንን አይደንቲቲያችንን በማወቅ ነውና ያንን አይደንቲቲያችንን ለማወቅ ደግሞ ወደ እግዚአብሔር ማየት አለብን ምክንያቱም እውነተኛ ትህትናን ብቻ ደግሞ ሳይሆን የሚሰጠን እግዚአብሔር እውነተኛንም ማንነትና አይደንቲቲን ይሰጠናል ማለት ነው ስለዚህ ሰዎችን በማወዳደር እኔ ከሱ ይሻላለሁ እኔ ከሱ አንሳለሁ በሚል እሳቤ ሳይሆን እኔ ከእግዚአብሔር አንፃር አላለ ኢሳይያስ ስታየው በቃ ጠፋውኝ እኔ ከንፈሬ ረከሱብኝ እኔ ያለው ዳንኤል ስታየው ፈራው እግዚአብሔር ተገልጦ በራእይ ሲያይ ማለት ነው ታላላቅ ነቢያት ታላላቅ የእግዚአብሔር ሰዎች መጽሐፍ ቅዱስ ላይ when they are faced ከእግዚአብሔር ጋር የእግዚአብሔርን ክብርና የእግዚአብሔርን ታላቅነት ሲያዩ humble ነው ያደረጋቸው አይደል humble ነው ያደረጋቸውና ከዛም አልፎ ደግሞ ማንነትን ይሰጣቸው ኦኬ መቼም ከእግዚአብሔር ጋር ራስን ማወዳደር ኢሹ ይሆናል ብዬ አላስብም unless ኢንሴን ካልሆነ ያ ሰውዬ የአእምሮ ችግር ከሌለበት በስተቀር ሰው ከእግዚአብሔር ጋር ራሱን አወዳደም ነገር ግን ማለት ነው ማንነቱን ያውቃል እኔ ሰው ነኝ እኔ ስጋ ለባሽ ነኝ እግዚአብሔር ብቻ ነው ፍጹም ስለዚህ እኔ ስተት ሰራለሁ ወንድሜ ስተት ይሰራል ገባህ አይደለ ሁላችንም ተመሳሳይ ቦታ ሁላችንም እግዚአብሔር ያስፈልገናል በሚል ቦታ ላይ the only ልዩነት the only comparison ያለው በእግዚአብሔርና በሰው ዘንድ ነው በቃ እግዚአብሔር ቅዱስ ነው እግዚአብሔር ፍጹም ነው ሰው ደግሞ ስጋ ለባሽ ነው
ገባህ አይደል? so everybody is made to a level ሁላችንም አንድ መሰረት ላይ አንድ መስመር ላይ እንመጣለን ማለት ነው። በውድቀት ምክንያት ሁላችንም አንድ ቦታ ላይ አንድ ሌቭል ግራውንድ ላይ ምንድነው ይሄም ኦብቪየስ ጥሩ ሌቭል ግራውንድ አይደለም፣ መጥፎ ነው። ምክንያቱም የእግዚአብሔርን ቅድስና ስናይ ደግሞ እናስተውላለን ለምን መጥፎ እንደሆነ። አይ ቲንክ ኢቭን ኢየሱስ ይሄ አይናችሁ ግንድ ኖሮት አለ አይደል የሰው ግድፍ የሚለው ኮንሰፕት እኮ እንትን የሚለው እዚህ ጋር ነው። ላይክ እንትኑ እዚህ ጋር ያለው ክፋት ምንድነው ልባችን ውስጥ ሌላው ሰው ግን እንትን ጉድፍ አለበት ከኔ በታች ነው ብሎ ማሰብ ነው። ግን በግንድ ውስጥ እንደሚያይ ሰው እያየን ነው የሰው ግድፍን የምናወራው ነው። ገብተዋል? ዲስቶርትድ ነው ኦልሬዲ ልባችን ዲሲቭ እያደረገን ነው፣ እየተዋሸን ነው። ኃጢአት ይሄ ነው በቃ ይሸውደናል። እኛ በኃጢአትና በሞት ምክንያት እና በውድቀት ምክንያት ዝቅ ያለን ሰዎች ብንሆንም አንድ ደግሞ ተስፋ አለ። ያ ምንድነው ተስፋው? ወንጌል ነው። ማለትም አይደንቲቲያችን ኦኬ በቃ እኛ እግዚአብሔር ሰማይ ነው እኛ ምድር ነን ምንም መድረሻ መንገድ የለም ተብሎ አይቋጭም አይደለ? ኢቭን ዶ እሱ ቢሆንም ማለት ነው እግዚአብሔር ደግሞ መንገድ የሆነውን ክርስቶስን ሰጥቶናል፣ እውነት ህይወት መንገድ የሆነውን ማለት ነው። ስለዚህ በሱ በኩል ለሚቀርብ ሰማይ ከሆነው ኢንፊኒት ከሆነው ከመታወቅ በላይ ወደ ሆነ ወደ እግዚአብሔርን መቅረብን ሆኖልናል። ያንን ግን ስንቀርብ ስቲል ትምክት ከኛ በተወገደበት መልኩ ነው ማለት ነው። የዓለምን ጠቢባን ሳይሆን የመረጠው የዓለምን ደካሞች ነው። ስለዚህ እግዚአብሔር መረጠን ካልን የመረጠበት ምክንያት ምንድን ነው? ደካሞች ምናምንቴዎች ስለሆነ ነውና እግዚአብሔር ሲያድነን ራሱ ትህትናውን ኢምቤድድ ሆኖ ነው አንድ ላይ ሆኖ ነውና ያ ነው እውነተኛው አይደንቲቲያችን ማለት ነው። የመዳናችን ሚስጥር ስናየው በጣም ትህትና ነው ሊሰጠን የሚገባው ነው። እኔ በቃ ዲዘርቭ ማላረገውን ነገር እያገኘው ነው በክርስቶስ ውስጥ። መዳን የኔ አልነበረችም። የኔ ዲዘርቭ ማረገው ወይ የሚገባኝ ነገር አልነበረም። መሞት ነው ዲዘርቭ ማረገው። የሚገባኝ የነበረው መሞትን ነበር። ግን አሁን በክርስቶስ ውስጥ መዳን ሆኖልኛል። ስለ ዳንኩኝ ታዲያ አሁን ያልዳነው ላይ ወደ ታች ነው ማየት ያለብኝ? ኖ እግዚአብሔር ስላዳነኝ ትሁት መሆን አለብኝ ነው። በጣም ትክክል። ስለዚህ አሁን ሁለት አይደንቲቲዎች ይኖራሉ ማለት ነው። እግዚአብሔርና የሰው እንዳለ ሆኖ ደግሞ በሰዎች መካከል ደግሞ ሁለት ነው፣ የዳነና ያልዳነ አይደንቲቲያቸው። ሁለቱም ካለ እግዚአብሔር አዳኝነት ሄልፕለስ በሆነ መልኩ ጠፍተዋል። አንዱ በአንዱ ላይ የዳነው ካልዳነው ላይ የሚጠቋቆምበት ነገር የለም ማለት ነው አይደለ? ስለዚህ እኔ እንደዳነ ሰው በጣም የእግዚአብሔር ምሕረት እንደበዛልኝና ላውም ካልዳኑት በበለጠ እግዚአብሔርን ላሳዝን እንደምችል አውቃለሁ። ምክንያቱም በእኛ ውስጥ መልካም ነገር እግዚአብሔር አይቶ አላዳነንም፣ አልጠበቀንም ምንም ነገር። መጽሐፍ ቅዱስ ይህን በደንብ አስረግጦ ስለሚያስቀምጥ ማለት ነው። ስለዚህ ያ ነው ኮምፔር መደራረግ እንኳን ካለብን ይሄ ነው። ሁላችንም ተመሳሳይ ቦታ ላይ ነን። እግዚአብሔር ደግሞ በምህረቱ እኔን አድኖኝ በክርስቶስ አቁሞኛል። ስለዚህ በዛ ውስጥ አይደንቲቲን ያገኛለሁ። ያ የተሰጠኝ ደግሞ የጽድቅ አይደንቲቲ ምክንያቱም አይደለ የኔን ኃጢአት ወስዶ የእሱን ጽድቅ ሰጠኝ። ያ የጽድቅ አይደንቲቲ ያ ቅዱሳን ተብሎ የምጠራበት ደግሞ ማንነቴ ሀምብል ሊያደርገኝ የሚገባ ነው ማለት ነው። very true very absolutely true። አንድ ጥያቄ አለኝ ታዲያ አሁን እሺ እንደ ኮንሰፕት ሁለቱንም አወራናቸው እንደ ሐሳብ አይደለም። ሂዩሚሊቲ አለ። ሂዩሚሊቲ እንደውም መጽሐፉ ላይ ሂዩሚሊቲ የሚለው የሲጄ መሄኒ መጽሐፍ ላይ ያልኩት ምንድነው የሚያደርገው ትህትናን ጓደኛችሁ ነው፣ ሰልፍ ራይቸስነስ ፕራይድ ምናምን ደግሞ ጠላታችሁ ነው ብሎ ያስቀምጣል። ስለዚህ አሁን ጓደኛችን የሆነውን ትህትና ጥሩ መልካም ነገር ስለሆነ ይሄ ጓደኛችን የሆነውን ትህትና ማዳበር ካለብን የሚያስፈልገን ነገር ከሆነ እንዴት ማድረግ እንችላለን? መጽሐፉ ላይ ሶስት ከዛ በላይም አለ። ግን እነዚህን ሶስት ነገሮች ለማንሳት መልካም ነው ብዬ አስባለሁና የመጀመሪያው የክርስቶስ መስቀልን ሁሌ ማስታወስ፣ መዳናችንን ማስታወስ። የኛ ኃጢአት እዛ ላይ እንዳለ ኦኬ አሁን ከኃጢአት ነፃ ናችሁ ብትሆኑም ግን ተከፍሎበት ነው እንጂ የሆነ ኃጢአት ሳትሰሩ ቀርታችሁ አይደለም። የክርስቶስ መስቀል ላይ የእናንተ ኃጢአት እዛ ላይ በሚስማር ተወግቷል ነው፣ እዛ ላይ ተቸንክሯል። ለዛ ነው የዳናችሁት። ማለትም የክርስቶስን ሁሌ ማሰብ፣ የክርስቶስን ምንድነው መስዋዕትነት ማስታወስ። ክርስቶስ ለእኔ ሲል መጣ ከሰማይ፣ ለኃጢአተኞች ሲል ሞተ። ጎስፕልን ወንጌልን ሁሌ ማስታወስ። ከዚህ በፊትም ፖድካስታችን ላይ ብለነው ነበር። ወንጌልን ማስታወስ ይጠቅመናል በጣም። ሂዩሚሊቲ አንደኛው ትሁት ለማድረግ ነው። ምክንያቱም ክርስቶስን መስቀሉን ስናስብ የምናስበው
አንድ ቅዱስ የሆነ ኢንካርኔት የሆነ ያ አምላክ ዝም ብሎ አይደለም ተሰቃይቶ የሞተው። ያልተገባውን ስቃይ ብቸኛ ጻድቅ የሆነ ሁልጊዜም አንደኛው የትምክህት መገለጫ ምንድን ነው? እኔ እኮ ይሄ አይገባኝም ማለት ጥሩ ሰው ነኝ ለምን እንላለን። ይሄ እኮ ባይዘ ትልቅ ማንነታችንን አለማወቅ፣ እኛ የሚመጣብንን መከራና መዓት በሙሉ የተገባን ሰዎች ነን። ብቸኛ መዓት ያልተገባው ብቸኛ ጻድቅ የነበረ ብቸኛ አንፌር የሆነ ትሪትመንት ያጋጠመው ክርስቶስ ብቻ ነው። እሱም ደግሞ ለእኔ ኃጢአት ነው። ስለዚህ ይሄንን ሳስብ መቼም አንግሬትፉል መሆን አልችልም። ምክንያቱም ይገባኛል ከዚህም በላይ ግን ክርስቶስ መስቀሉን ሳይ እንደዚህ ከሆነ የኔ ኃጢአት ነው። ይሄ በጣም ምንድን ነው ሶበር የሆነ አስተሳሰብ እንዲኖረን ስለኛ ማንነት ከክርስቶስ ውጪ፣ ከዛ ደግሞ እሱን መስቀሉን አይተን ደግሞ ማለት ነው ወደ ክርስቶስ ደግሞ ስናይ እሱ ደግሞ የሰጠንን ያልተገባ ጸጋውን ደግሞ ኤክስቴንድድ የሆነውን ደግሞ ጸጋውን ስናይ በቃ አልተገባንም። very true። ሁለተኛው ፖይንት ማብዛት አይሆንብኝ እንደ አንድ እንትን ልበላቸው 2 እና 3 ከዛ 4ኛ የራሳችንን ፖይንት እንጨምራለን። ኃጢአትን እንትን ማለት ኮንፌስ ማድረግ ኃጢአተኝነትን መናገር፣ በዛው ጋር ደግሞ ከእሱ ጋር አብሮ ሲኪንግ አካውንታቢሊቲ ወይም ከሰዎች እርማትን መጠየቅ። በቃ ትሁት ሆኖ እኔ አልችልም በሚል ሁኔታ እግዚአብሔር በጸጋው ቤተክርስቲያን እንደሰጠን፣ በጸጋው ፌሎሺፕን እንደሰጠን፣ በጸጋው ሰዎችን እንደሰጠን እነሱ ጋር ሄዶ በቃ ተግሳጽን ለተግሳጽ ክፍት መሆን የሚሉትን ኮንሰፕቶች ማለት ሁለት ኃጢአትን መናዘዝና ከሰዎች ደግሞ እርማት መጠየቅ የሚሉት ሁለት ሀሳቦች በጣም ነው ቱት የሚያደርገው። አይ ቲንክ እንኳን እርማትን መጠየቅ አይደለም ሄደው ኦፈር አድርጎ እንዴት ናችሁ ወገኖች በምን የህይወቴ እንትን ላይ እርማትና መስተካከል ያስፈልገኛል። ከዛ እና ደግሞ ሆፒንግ እነሱ በጣም ኦነስት ሆነው ፍላተር ሳያደርጉ በስርዓት እርማት የሚያስፈልግበትን ቦታ የሚነግሩ ጓደኞች ቢኖሩን በጣም በጣም ጥሩ የሆነ ራስን ስለ ራስ ያለንን አስተሳሰብ የድንገት ፓምፕ የሆነ ወይም ደግሞ ከሆነው በላይ አድርገን ራሳችንን እናስብ ከነበረ በጣም ትክክለኛ የሆነ አስተሳሰብ ስለ ራሳችን እንዲኖረን ያደርጋል። ከዛም ደግሞ ለማደግም ደግሞ ለውጥ ያሳያል። ምክንያቱም እርማት መጠየቅ ምንድነው? I don't have everything figured out፣ ሁሉን ነገር አላውቅም፣ ሁሉን ነገር ትክክል እንዳልሆንኩ አውቃለሁ፣ እኔም ማውቀው ለማወቄ ነው የሚልን እንትን ልብ ይዘና የምትሄደው እና እንደዛ መሄድ በመጀመሪያ የትህትና መገለጫ ነው። ከዛ ደግሞ ኮንፌስ ማድረግ ይቅርታ መጠየቅ ቀላል ነው። ኮንፌስ ማድረግ ምናምን ኦኬ ጋይዝ ባለፈው ሳምንት እንደዚህ ኃጢአት ሰራው ምናምን አይደለም እኮ። ቀለል ባለመልኩ በጣም ይቅርታ እንደዚህ ስናገር ትክክል አልነበርኩኝም፣ እግዚአብሔር ቃል እንደዚህ ይላል፣ እኔ ደግሞ እንደ እግዚአብሔር ቃል አይደለም የተመላለስኩት አይደለ። ሁሉም ሰው ምንድነው ለመስማት የፈጠነ ለመናገር የዘገየ ይሆናል፣ እኔ ግን አንተ መናገር የፈለግከውን ሳልሰማ ይህንን ሀሳብ ተናግራለሁ። ቀለል ባለመልኩ እና ይቅርታ ስንጠይቅ ምንድነው እያሳየን ያለ ነው? ትህትናን እያሳየን ነው። እና በጣም ሲምፕል የሆኑ ስቴፖች ናቸው፣ ግን ይህንን የትህትናን ባህሪን ለመላበስ ይረዱናል ብዬ አስባለሁ። አንድ የመጨረሻ እንትን ማንሳት የፈለጉት ጸሎት የሚል ሀሳብ ነው። አይ ቲንክ እንትንን ቆላሲያስ መጽሐፍን በባይብል ስተዲያችን እያጠና ነው ነበር እና ካስታወስክ ስናወራ ሁል ጊዜ የሚመጣ ቃል አለ ቴንክስጊቪንግ፣ የጸሎት አካል ነው። በማመስገን እንትናችሁ በማመስጋኝነት ደጋግሞ የሚመጣ ቃል ነው እና ምንድን ያስተዋል ነው በጥናታችን ውስጥ እንደተነጋገር ነው ጳውሎስ አመስጋኝነትን ከኛ የሚጠይቀው ጸላይነትን የሚጠይቀው ምክንያቱም የትህትና አንድ መገለጫ ነው። እኔ ምንም የምታመሰግነው እኮ ሰው አንተ የሆነ ነገር አድርገህ ገብተዋል፣ አንተ ለእኔ የሆነ ነገር አድርገህ አመስግንሃለሁ አትለኝም ነው። አንተ ግን ለእኔ የሆነ ነገር ስታደርግ እኔ አመሰግንሃለሁ እልሃለሁ። እግዚአብሔር እንዳደረገ ኮንፌስ እያደረግን ነው። እግዚአብሔር እንዳደረገ እየተናገርን ነው። እግዚአብሔር አንተ ይህንን አድርገሃል፣
ስለዚህ አመስጋኝነት ትህትናን ያመጣል። አመስጋኝነት ማለት በቃ ያለኝ ነገር ከእግዚአብሔር ነው የመጣው የሚል ልብ ሲኖረን፣ የአመስጋኝነት ልብ ሲኖረን ትህትና የትህትና መገለጫ ነው እና በማመስገን። ሁለተኛ ጸሎት ደግሞ ስል አመስጋኝነትን ተጠቃሎበት፣ ግን ተጨማሪ ደግሞ ምንድነው እግዚአብሔርን ትህትና እንዲሰጠን በመጠየቅ የሌላ የእግዚአብሔር ላይ የመውደቅ በቃ እግዚአብሔር እኛ አልችልም አንተ ትችላለህ ይህንን አድርግልን የሚል ልብ ነው። እግዚአብሔር ሆይ እኔ ሰልፊሽ ነኝ፣ እኔ ፕራይድፉል ነኝ፣ ትምክተኛ ነኝ፣ በራሴ ብቻ ነው ስለ ራሴ ነው የማስበው ምናምን። እግዚአብሔር ግን አንተ ታላቅ ነህ፣ የሞተ ልብን ድንጋይ የሆነ ልብን ወደ ስጋ ወደሚመታው ሕያው ወደሆነ ልብ የምትቀይር አምላክ ነህ። እባክህ ትምክተኝነቴን ውሰደው፣ ትሁት ልብ ስጠኝ የሚል ጸሎት ራሱ እግዚአብሔርን የመታመን ጸሎት ትህትናን ይሰጠናል። እግዚአብሔርን መታመን አለብን። እግዚአብሔር ለትሁታን ጸጋን ይሰጣል። ይህን ነገር በጣም ማስተዋል አለብን እና በእነዚህ አሁን ባወራናቸው ነገሮች ራሱ በቃ የእግዚአብሔር ጸጋ እንዳለ በማመን በማወቅ መጸለይ አለብን። እነዚህ ነገሮች ፐርሲው ብናደርግ እግዚአብሔር ራሱ ደግሞ ጸጋን ይሰጠናል። በጣም አመስጋኝነት ላይ ስትል ማለት ነው አመስጋኝ ያልሆነ ሰው ማን እንደሆነ ካስተዋልክ ኢንታይትልድ የሆነ ሰው ይገባኛል ብሎ የሚያስብ ሰው ነው እና የማመስገን ህይወት የሚኖረን የተሰጠን ነገር ማለት ደሞዝ ሲሰጠን በጣም ኤክስትራ ናይስ እንሁን ካላልን በስተቀር አታመሰግንም። ይገባሃል፣ ሰርተሃል፣ you're getting what you deserve ገባሃል አለ። ግን ሰው ስጦታ ሲሰጥ ከውስጥ የመነጨ ምስጋና ነው። ምክንያቱም አልጠበቅከውም፣ አይገባህም፣ ልደት ስለሆነ ምናምን አይደለም። ልደትም ቢሆን you should not be entitled ገባህ አይደል? አንዳንድ ሰዎች እንደዛ ቢሰማቸው ማንዶ ናችሁ ራሳችሁ ታውቃላችሁ። I was not thinking of any of our friends. እኔስ መች አሰብኩ። anyways ገባህ አይደል? so entitled የመሆን ደግሞ ስሜት የሚመጣው ከፕራይድ ነው። እኔ ይገባኛል። ግን እውነተኛ አመስጋኝነት የሚመጣው የተሰጠኝ በሙሉ እግዚአብሔር በጸጋው የሰጠኝ ነው። በሰዎች ቢሆን በገንዘብ ቢሆን በኤቭሪቲንግ እግዚአብሔር ወደ እኔ ወደ ህይወት የሚያመጣው ነገር የማይገባኝ ነው የሚል እውነተኛ ራሳችንን ከእግዚአብሔር ጸጋ ውጭ ስናየው የሚመጣ ትህትና ነው እና ያ አመስጋኝ ባትሆን ይገርመኛል። ስለ ጸሎት ደግሞ ስታወራ በጣም እየመጣልኝ ደሴም አንተም እያልከው የነበረውም ነገር ምንድን ነው? ጸሎት ሲጀምር ትሁት ካልሆንክ መጸለይ አትችልም። እውነት ነው። the whole point of ጸሎት ምንድን ነው? እኔ በአንተ ላይ ዲፔንደንት ነኝ። እኔ ማለት ላይ አሳ ሆኜ አንተ ውሃ ነህ፣ ካለ አንተ መኖር አልችልም። ገባህ አይደል? አንተ የህይወት ውሃ ምንጭ ነህ፣ እኔ ደግሞ ካለ አንተ መኖር አልችልም የሚል ስሜት ነው። አንተ አምላክ ነህ፣ እኔ ስጋ ለባሽ ሰው ነኝ ነው የሚል ነው። ይህንን ይዘህ ነው የምትመጣው። ስለዚህ ወደ እግዚአብሔር ስትጠጋ መጀመሪያ ይሄንን ፖስቸር ይዘህ ስለምትመጣ ነው። ኦፍኮርስ ያው መጥፎ ጸሎት መጸለይ ትችላለህ፣ እንደዚህ ስላላደረክ ብለህ የፈሪሳዊ ጸሎት መጸለይ ትችላለህ። ገባህ አይደል? ግን እውነተኛ ጸሎት ወደ እግዚአብሔር ፊት እንድትመጣ የሚያደርግ ጸሎት ምንድነው? በቃ እኔ ያስፈልገኛል እግዚአብሔር፣ አቅም የለኝም፣ አልችልም። እና በጣም ሀምብል የሆነ ጸሎት ደግሞ የምትጸልይ የምር ስትቸገር ነው። አንዳንዴ ያው ልምድ ሆኖብን ምናምን ያው እግዚአብሔር ሆይ እንዴት ነው ቀኑ ደስ ይል ነበር ምናምን ማለት ላይ ጓደኛው የምታወራ ነው የሚመስለው። ግን እስቲ ተጨነቅ፣ እስቲ ታመም፣ እስቲ በብዙ ነገር ውስጥ ጥለፍ ማለት ነው። የምር ከልብ የመነጨ ማንነትን በደንብ ያወቀ እውነት እግዚአብሔር ታስፈልገኛል በሚል በዛ ትህትናና የጸሎት ህይወታችን በጣም እኛን ሀምብል የሚያደርግ ነገር ነውና በጣም ጸሎት በጣም ወሳኝ ነገር ነው። እንደዚህ ስንል አሁን ጸሎት እንጸልይ ምናምን ስንል እኛ እንደገና ትምክተኛ ሆነን እኛ እንጸልያለን እናንተ የሚሰማው ሰው አይጸልዩም ምናምን እያልኩ ሳይሆን አሁንም እያልን ያለ ነው እኛ ትክክለኛ ኤስቲሜሽን ኦፍ አወርሰልቭስ ምን ይለናል፣ በራሳችንን በትክክል ስናይ ምን ይለናል መጽሐፍ ቅዱስ እንደሚነግረን ከሆነ በቃ እኛ መጸለይ ሁላ አንፈልግም እውነት ለመናገር። ምክንያቱም ኢንታይትልመንት አለን፣ ወይም ደግሞ the other end ሌላው ጥግ በቃ ወደ እግዚአብሔር መዞር አንፈልግም በችግራችን ውስጥ። ይሄ የትምክተኝነት ሁለት ጥጎች ማለት ነው። ግን ለዛም ነው ይህንን ስለምናውቅ መጽሐፍ ቅዱስ የሚነግረን ይህንን እንድናውቅና ይህንን አውቀን እንድንኖር ነው። ይህንን አውቀህ ስትኖር ምን ታደርጋለህ? ጭንቅላትህ ይህንን ሳስብ ኦኬ ለካ ትምክተኛ ስለሆንኩኝ ነው እየጸለይኩኝ ያልሆንኩት እንዲል ሁላ ማለት ነው። እኔ it helped me ባልጸለይኩኝ ቁጥር አሁን ለምሳሌ ለረጅም ጊዜ ያልጸለይኩባቸው ጊዜዎች ነበሩና ራሴ ነኝና እንዴ ትምክተኛ እየሆንኩኝ ነው ማለት ነው።
የልብህን ሁኔታ አመላካች ነው ይነግረናል። የማይጸልይ ሰው ህይወቱ ምን እያለ ነው? ኦኬ እግዚአብሔር ያስፈልገኝ በጣም አስተውለህ ከሆነ ማለት ነው ሲመች ነው የማትጸልየው። ነገሮች ምቾት ከጸሎት አልባ ያደርግሃል ማለት ነውና አንዳንድ እግዚአብሔር ወደ ህይወታችን መከራ የሚያመጣው የጸሎት ህይወታችንን ለማጧጧፍ ነው፣ ሪሰሲቴት እያደረገው ነው። በእውነት ነውና ምን መሰለ እንደ ክርስቲያን ሁሉ ነገር የተሰጠን በማይገባ ነገር ነው። አይገባንም አንዳች ነገር እውነታው ነው። መጽሐፍ ቅዱስ አስረግጦ ይናገራል። በዚህ ላይ እንትንም የለውም ክርክርም የለውም። ያ ምን ማለት ነው? ጸጋ ነው እያኖረን ያለ ነው። በጸጋው ብቻ ነው እየኖረን ያለ ነው። ሶ ምን ማለት ነው? ለክርስቲያን ህይወት ጸጋ መገበያያ ገንዘቡ ነው። ገባ አይደለ? ከረንሲው ነው። ዶላር እንደሚባለው ይሄ በወርቅ በምንም በነዳጅ ድፍድፍ እሱ አይደለም። ለክርስቲያን ከእግዚአብሔር በሚመጣ ያልተገባ ምህረትና ያልተገባ ጸጋ ነው የሚኖረው። ስለዚህ ጥያቄ መሆን ያለበት እንዴት ነው ይህን ጸጋ ማግኘት ያለብኝ ነው? እንዴት ነው ይህን ጸጋ ለራሴ ማድረግ የምችለው ነው? መጽሐፍ ቅዱስ ደግሞ ቅድም ብለዋል፣ ግልጽ አድርጎ ያስቀምጣል። ትሑታን ጸጋ ይሰጣል፣ እግዚአብሔር ትዕቢተኞችን ግን ይቃወማል። ማለት ላይ ጸጋ ያስፈልገኛል፣ እግዚአብሔር ግን አይቃወመኝ። ሁለት በቃ ትዕቢተኛ ሆኖ እግዚአብሔር ጸጋ ያበዛልኛል ብሎ ነገር የለም፣ ይቃወመናልና ስለዚህ መጸለይ ያለብን እኮ እሱ ጋር ራሱ አንድ ማርከር ነው ብለን እያሰብን ከሆነ እያያዝነው ከሆነ ጸላይ ሰው ትሁትነትን እያመላከተ የትህትናም ፍሬ እያሳየ ነው። ስለዚህ እግዚአብሔር በዛ ሰዓት እየጸለየ ሁላ ያለው ያ ሰውዬ እግዚአብሔር ጸጋ እየሰጠው ስለሆነ ነው። ኢትስ አ ማርከር። በዛ መልኩ ማየት እንችላለን። ሰው ሲጸልይ እግዚአብሔር ጸጋን እየሰጠው ነው። ስለዚህ አይ ቲንክ ለመጸለይ ራሱ ጸጋ ያስፈልገናል። ኤግዛክትሊ። ስለዚህ እንድንጸልይ መጸለይ አለብን። በእውነት አንዴ ፌስ ባምፕ አይታችሁ የምር ነው። ምክንያቱም እማንጸልየው ትሁት ስላልሆንን ከሆነ እግዚአብሔር ሆይ እባክህ ትሁት አድርገኝ እንድጸልይ አድርገኝ። እኔ በጣም ነው በእንደዚህ አይነት ጸሎቶች ማምነው አልችልም እና እግዚአብሔር ሆይ እርዳኝ የሚል ጸሎት በጣም የሚሰራም ጸሎት ነው። እግዚአብሔር ሆይ እርዳኝ እኔ አልችልም። ስለዚህ ሶስቱን ቴክኒካሊ ሶስት አደረግናቸው፣ አራት ነበሩ። ሶስቱን ፖይንቶች ለማስታወስ ያህል የክርስቶስን መስቀል ማስታወስ፣ ወንጌልን ማስታወስ፣ ኮንቲኒዩአሊ ማስታወስ እንደማይገባን ማስታወስ ስለሚያስፈልግ እሱ ላይ ሜዲቴት ብናደርግ፣ ወንጌልን ሁሌ ብናስበው ብናሰላስለው ትህትናን የበለጠ ማሳደግ እንችላለን። ኃጢአታችንን መናዘዝና ከሰዎች ደግሞ እርማትን መጠየቅ የሚለው እንትን ደግሞ ፕራክቲስ ብናደርገው፣ ጸልየን እግዚአብሔር ወይ እርዳኝ፣ መናዘዝ አልችልም፣ ለሰዎች ፈራለሁ ወይ አፍራለሁ፣ እግዚአብሔር ወይ ግን እባክህ በጸጋ እርዳኝ እንዲህ ማድረግ እንድችል ብሎ መጸለይ። ከዛ ሶስተኛው ደግሞ ራሱ ጸሎትን መልመድ። ስለዚህ እግዚአብሔር ወይ ጸላይ አድርገኝ ብሎ መጸለይ ራሱ እንደ ማርከሮች እናያለን። እና በዚህ ውስጥ አይ ቲንክ የምናገኘው ፍሬ ከእግዚአብሔር ጋር መቅረብ ነው። ትልቁ አይ ቲንክ ከእግዚአብሔር ጋር ክሎስ እየሆነን እንሄዳለን። ምክንያቱም ወደ ጸጋው ዙፋን እየቀረብን እንሄዳለን በክርስቶስ በኩል። በጣም ደስ ይላል። I hope you guys have በጣም እንደተጠቀማችሁበት። ትህትና በጣም የሚያስፈልገን ነገር ነው። ለእኛም ጸልዩልን በትህትና እግዚአብሔር እንዲባርከን። እውነት ነው። እንደተጠቀማችሁበት ተስፋ እናደርጋለን። እኛ የረሳነው ደግሞ የትህትናን የምናሳይበት መንገዶች ሊሆን ይችላሉ። ያው ኤግዛስቲቭ ወይም ደግሞ መጨረሻ ያለው ሊስት አይደለም። እኛ አንኳር ያልናቸው ነገሮች ነው የተናገርነው። የረሳነው ነገር ካለ ፕሊዝ ለታዝ ነው ሼር በማድረግ ደግሞ ተባበሩን። ጌታ ይባርካችሁ። መልካም ጊዜ